የማሸነፍ እድላችሁን በጣም ከፍተኛ ነው። እንደዚህ አይነት የነፃ የትምህርት እድሎች ብዙ ጊዜ አላየሁም። ይሄኛው ግን ኤሊጂብል ነው፣ ፉሊ ፈንድድ ነው። የእናንተን አኮሞዴሽን፣ ሊቪንግ ኮስታችንን መንዝሊ ስቴፕንድ ይሰጠናል። በተጨማሪም ደግሞ የትራንስፖርት ወጪ አንጨነቅም። ደርሶ መልስ ትኬት እና እንዲሁም ደግሞ የቪዛ ኮስት የሚሸፍን ይሆናል። ውሃም በኢትዮጵያ የመጀመሪያው የሆነውና ብዙ እድሎችን በአንድ ላይ የያዘ ዌብሳይት ገምቶላቸዋል። በዚህ ዌብሳይት ላይ በውጭ የሚወጡ የትምህርት፣ የስራ፣ የኮንፈረንስ፣ የፌሎሺፕ ፕሮግራሞችን ይዟል። ከታች ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ በመግባት ቪዚት ማድረግ ትችላላችሁ። እንዲሁም ሰብስክራይብ በማድረግ በየጊዜው የምንለቃቸውን ኦፖርቹኒቲዎች ማግኘት ትችላላችሁ። ሃይ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ወደ ዩኬ ነው መወስዳችሁ። በዩናይትድ ኪንግደም የወጣ የነፃ የትምህርት እድል አለ። ኢትዮጵያና ሌሎች 5 ሀገራት ኤሊጂብል የሆኑበት ነው እና የማሸነፍ እድላችሁን በጣም ከፍተኛ ነው። ፉሊ ፈንድድ ነው። የእናንተን አኮሞዴሽን፣ ሊቪንግ ኮስት፣ የቪዛ ወጪያችሁን፣ ደርሶ መልስ ትኬት እና ሌሎች ተጨማሪ ወጪዎች ካለባችሁ ይሸፍንላችኋል። ስኮለርሺፑ የወጣው በዩኒቨርሲቲ ኦፍ ማንቸስተር ነው። ኢኩዊቲ ሜሪት ስኮለርሺፕ ይባላል። ስለሱ በደንብ አድርጌ ዝርዝር መረጃ ነግራችኋለሁ። ኤሊጂብል ክራይቴሪያዎች፣ መስፈርቶቹ፣ እንዴት አፕላይ ማድረግ እንችላለን፣ ከኛ የሚጠበቁ ነገሮች ምንድናቸው፣ እንዲሁም ደግሞ አቮይድ ማድረግ ያለብን ሚስቴኮች ምንድናቸው የሚሉትን በዚህ ቪዲዮ ላይ በደንብ በዲቴል ነው ምነግራችሁ። አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ የኖቲፊኬሽን ቤሉንም ኦን አድርጉት። ይሄ ቪዲዮ ለብዙ ሰዎች እንዲደርስ በተለይ በዩናይትድ ኪንግደም ሄደው ትምህርታቸው መማር ለሚፈልጉ ኢትዮጵያውያን ሼር ይደረግ። አብራችሁን ቆዩ። በመጀመሪያ የምናየው ኢኩዊቲ ሜሪት ስኮለርሺፕ ፕሮግራም ምንድን ነው የሚለው ነው። ኢኩዊቲ ሜሪት ስኮለርሺፕ ፕሮግራም በዩናይትድ ኪንግደም የሚገኘውና በጣም ፕሬስቲጂየስ የሚባለው ዩኒቨርሲቲ ኦፍ ማንቸስተር የሚሰጥ የፉሊ ፈንድድ ፕሮግራም ነው። በዚህ የስኮለርሺፕ ፕሮግራም እንግዲህ ኤሊጂብል የሆኑ ሌሎች 5 ሀገራት ከኢትዮጵያ ጋር 6 ሀገሮች ናቸው። ስለዚህ በጣም የማሸነፍ እድላችሁ ከፍተኛ ነው። ስለዚህ ኢኩዊቲ ሜሪት ስኮለርሺፕ ማለት በአጭሩ ዲፋይን ስናደርገው ይህን ይመስላል። በሁለተኛ ላይ የምናየው ደግሞ ስንት ስኮለርሺፕ ፕሮግራሞች አሉ፣ እንዲሁም ይሄ የስኮለርሺፕ ፕሮግራም ለየት የሚያደርገው ነገር ምንድን ነው የሚለውን እናያለን። እንግዲህ በዚህ 30 የስኮለርሺፕ ፕሮግራም አቬለብል ናቸው ወይም ደግሞ እንደ ኮታ ተቀምጠዋል። ይሄ የነፃ የትምህርት እድል ከሌሎች ለየት የሚያደርገው ምንድን ነው? ኢንፐርሰን መሄድ ለማይችሉ የኦንላይን ማስተርስ ፕሮግራም አላቸው። ስለዚህ ስኮለርሺፕ ፕሮግራሙ በአካል መማር ሄደው ለሚፈልጉ እንዲሁም ደግሞ በኦንላይንም ትምህርታቸውን መከታተል ለሚፈልጉ ሰዎች ኤሊጂብል ናቸው። ማስተርሳችሁን ከኢትዮጵያ ሆናችሁ መማር ለምትፈልጉ በአንዳንድ ምክንያቶች ከሀገር መውጣት የማትችሉ ሰዎች እናንተ አፕላይ ማድረግ ትችላላችሁ። እንደዚህ አይነት የነፃ የትምህርት እድሎች ብዙ ጊዜ አላየሁም። ይሄኛው ግን ኤሊጂብል ነው። which is እዛም ብትሄዱ እዚህም ብትሆኑ ፉሊ ፈንድድ መሆኑ ማይቀር ነው። ስለዚህ ትምህርታችሁን በየትኛው ቦታ ላይ ሆናችሁ መማር ትችላላችሁ። ስቲል ፈንዲንጉ አይቆምም። በሶስተኛ ደረጃ ላይ ደግሞ የምናየው ስኮለርሺፑ ምንድን ነው ከቨር የሚያደርግልን የሚለውን ነው። በቪዲዮ መግቢያ ላይ እንደጠቀስኩላችሁ ይሄ የነፃ የትምህርት እድል ፉሊ ፈንድድ ነው። ፉሊ ፈንድድ በብዙ አይነት ሊከፈሉ ይችላሉ። አንዳንድ ስኮለርሺፕ ፕሮግራሞች የእኛን ቲዩሽን እና ሊቪንግ ኮስታችንን ይሸፍናሉ። ይሄ ግን ከዛ ያልፋል። ቲዩሽን መሸፈን እንዲሁም ደግሞ ሊቪንግ ኮስታችንን መንዝሊ ስቴፕንድ ይሰጠናል። በተጨማሪም ደግሞ የትራንስፖርት ወጪ አንጨነቅም። ደርሶ መልስ ትኬት እና እንዲሁም ደግሞ የቪዛ ኮስት የሚሸፍን ይሆናል። ስለዚህ በዚህ የነፃ የትምህርት እድል ላይ ምንም አይነት ወጪዎችን አናውጣም። ሌላው በአራተኛ ደረጃ ላይ የምናየው ደግሞ ኤሊጂብል ክራይቴሪያዎቹ ምንድናቸው የሚሉትን ነው። እንግዲህ የዩኬ ማስተርስ ፕሮግራሞች እንደምናውቀው ለ1 ዓመት ብቻ የሚሰጡ ናቸው። እንደ ሌሎች አገር ማስተርስ ፕሮግራሞች 2 ዓመት ወይ ከዛ በላይ የሚቆዩ አይደለም። ስለዚህ ይሄ በጣም ትልቅ አድቫንቴጅ ነው። በተለይ በዩኬ ሄዳችሁ ትምህርታችሁ መማር ለምትፈልጉ ወይም በባችለርስ ፕሮግራማችሁ ላይ በትምህርት ብዙ ኢነርጂ ላውጣችሁና ማስተርስ 2 ዓመት ለመማር ምህስት ለምታደርጉ ሰዎች ዩኬ ላይ ማስተርስ ፕሮግራም 1 ዓመት ስለሆነ በ1 ዓመት የሚያልቅ ነገር ስለሆነ ብትማሩ ሪከመንድ አደርጋለሁ። ወደ ኤሊጂብል ክራይቴሪያው በምንመጣበት ጊዜ እንግዲህ አንድ ሰው ማስተርስ አፕላይ የሚያደርግ ከሆነ የባችለርስ ዲግሪ ያስፈልገዋል። ስለዚህ ባችለርሳችሁን መጨረስ መቻል አለባችሁ። የመንግስት ዩኒቨርሲቲ የጨረሳችሁ ኮስት ሼሪንጋችሁን ከፍላችሁ አካዴሚክ ትራንስክሪፕት ስለሚያስፈልግ፣ የግል የጨረሳችሁ ሰዎች ግን ያው ትራንስክሪፕት ወይም ደግሞ ስቱደንት ኮፒ እጃችሁ ላይ ስለሚኖር ቀጥታ አፕላይ ማድረግ ትችላላችሁ። የመጀመሪያው አካዴሚክ ትራንስክሪፕት ወይም ደግሞ ቴምፖራሪ ዲግሪ ያስፈልገናል።
በሁለተኛ ደረጃ ላይ የምናየው ደግሞ ያው ስኮለርሺፕ አፕላይ በምናደርግበት ጊዜ የሚጠይቁ ዶክመንቶች አሉ። ሌተር ኦፍ ሪኮመንዴሽን አንዱ ነው። እንደዚህ አይነት የነጻ የትምህርት እድሎች ደግሞ ሌተር ኦፍ ሪኮመንዴሽንን እንደ ማንዳቶሪ ዶክመንት ስለሚያዩት ከተማራችሁበት ትምህርት ቤት እንዲሁም ደግሞ ከሰራችሁበት መስሪያ ቤት ላይ ሌተር ኦፍ ሪኮመንዴሽን ብናስገባ which is recommend ይደረጋል። እንግዲህ ሌተር ኦፍ ሪኮመንዴሽን አፕሎድ በምናደርግበት ጊዜ የሌተሩን ትክክለኛነት ለማረጋገጥ ምንድነው ሪኮመንድ የሚደረገው ኦፊሻል ኢሜል አድሬስ ቢኖረው ሌተሩ ላይ በጣም ሪኮመንድ ይደረጋል። እንዲሁም ደግሞ ሌተሩ ላይ ሄደር ፉተር ወይም የሌተር ፎርማት ብታደርጉበት መልካም ነው። ሌላ በዚህ የነጻ የትምህርት እድል ውስጥ ወይም ደግሞ ለዩኒቨርሲቲዎቹ አፕላይ በምናደርግበት ጊዜ የሚያስፈልገን ዶክመንት አለ። ይህም ዶክመንት ምንድነው? ሞቲቬሽን ሌተር ወይም ደግሞ ስቴትመንት ኦፍ ፐርፐዝ ነው። ሌተር ኦፍ ሞቲቬሽን በአጭሩ የእናንተን ትምህርቱን ለምን ፈለጋችሁት፣ ከዚህ በፊት የነበራችሁ ባክግራውንድ ምንድነው፣ እንዲሁም ወደፊት ምን ታደርጋላችሁ፣ ያላችሁ አኮምፕሊሽመንቶች፣ እነዚህ ነገሮች ብታካቱበት በጣም አሪፍ ነው። በተለይ ደግሞ ኢኩዊቲ ሜሪት ስኮለርሺፕ ፕሮግራም ዓላማው ምንድነው የሚለውን በማጥናት እዛ ሌተራችሁ ላይ ብታስገቡት መልካም ነው የሚሆነው። ምክንያቱም እያንዳንዱ ፕሮግራም ሲወጣ የራሱ ዓላማ ይኖረዋል፣ ወይም ደግሞ ሊያሳኩት የፈለጉት ነገር ስለሚኖር እነሱ የፈለጉትን ነገር እዛ ላይ ብታካትቱት መልካም ነው። ሌላ ማንዳቶሪ የሆነው ዶክመንት ምንድነው? 2 years ወርክ ኤክስፒሪየንስ ያስፈልጋል። በቼቭኒንግ ስኮለርሺፕ ፕሮግራም ላይ ለወርክ ኤክስፒሪየንስ ተብሎ የተዘረዘሩ ነገሮች አሉ። ለምሳሌ ቼቭኒንግ አፕላይ ብታደርጉ ፓርት ታይም ጆብ፣ ፉል ታይም ጆብ፣ ቮለንተሪ፣ ፔይድ፣ አንፔይድ የሆኑ ኢንተርንሺፖች ይፈቀዳሉ። እዚህ ላይ ግን 2 years ፕሮፌሽናል ወርክ ኤክስፒሪየንስ መሆን መቻል አለበት። ስለዚህ ኢንተርንሺፕ የሰራችሁ ሰዎች ኤሊጀብል አይደላችሁም። ቮለንቲር የሰራችሁ ሰዎች ኤሊጀብል አይደላችሁም። ወይም ደግሞ አንፔድ የሆኑ ኢንተርንሺፕ ፕሮግራሞችን የሰራችሁ ሰዎች ኤሊጀብል ስላልሆናችሁ አፕላይ ባታደርጉ ሪከመንድ ይደረጋል። በአምስተኛ ደረጃ ላይ የሚመጣው ደግሞ ምን ፕሮግራሞች ኤሊጀብል ናቸው የሚሉት ነው። እንግዲህ ዌብሳይቱ ላይ ገብታችሁ ብታዩት ብዙ ፕሮግራሞች በዚህ ስኮለርሺፕ ፕሮግራም ላይ ኤሊጀብል ናቸው። በኢንጂነሪንግ ብትሄዱ፣ በጤናው ብትሄዱ፣ እንዲሁም በሶሻል ስተዲስ በጣም ብዙ ነገሮች ተዘርዝረዋል። ስለዚህ እኔ የሌለ ዲፓርትመንት አላየሁም። በተለይ ደግሞ በዩኒቨርሲቲ ኦፍ ማንቸስተር ላይ የሚሰጡ ፕሮግራሞች ኦልሞስት ሁሉም በሚባል ደረጃ በዚህ ፕሮግራም ላይ ተዘርዝረዋል። which is በዲፓርትመንት ብዙ የምትቸገሩ ስለማይሆን እዚህ ጋር ሁሉንም ልዘረዝርላችሁ አልችልም። ነገር ግን ከታች ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ በመግባት የዩኒቨርሲቲውን እንዲሁም ደግሞ ሌሎች መረጃውን ማግኘት ትችላላችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረግ እንዳትረሱ። ዲፓርትመንቶችን በምንዘረዝርበት ጊዜ በአፍሪካ ውስጥ መሳካት አለበት ተብሎ የሚታሰቡ ሴክተሮች አሉ። በተለይ ደግሞ ኤስዲጂ 2030 ላይ ብናይ በጤና፣ በኢንፍራስትራክቸር ወይም ደግሞ በሌሎች ዘርፎች በትምህርትም ይዘረዘራሉ። ስለዚህ እንደዚህ አይነት ነገሮች ላይ ብታተኩሩ which is መልካም ነው። አንደኛው የኢኩዊቲ ሜሪት የስኮለርሺፕ ፕሮግራም እሱ ስለሆነ ወደ ሀገራችሁ ተመልሳችሁ ትምህርታችሁን ከጨርሳችሁ በኋላ ታሳካላችሁ ተብሎ የሚታሰብ ነገር ስላለ እዛ ላይ ሞቲቬሽናችሁንም ዲፓርትመንቱንም ስትመርጡ አላይን የሚያደርግ ነገር ብትመርጡ መልካም ነው። ሁሉም ዲፓርትመንት ከዛ ጋር አላይን እንዲያደርግ አድርጎ መስራት ይቻላል። ወርክ ኤክስፒሪየንሳችሁንም እንደዛ ብታጠጋጉት መልካም ነው። ስለዚህ እቺ ነገር ዲፓርትመንት ስትመርጡ እንደ ቲፕ ብትወስዱ። ውሃም በኢትዮጵያ የመጀመሪያው የሆነውና ብዙ እድሎችን በአንድ ላይ የያዘ ዌብሳይት ገምቶላችኋል። በዚህ ዌብሳይት ላይ በውጭ የሚወጡ የትምህርት፣ የስራ፣ የኮንፈረንስ፣ የፌሎሺፕ ፕሮግራሞችን ይዟል። ከታች ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ በመግባት ቪዚት ማድረግ ትችላላችሁ። እንዲሁም ሰብስክራይብ በማድረግ በየጊዜው የምንለቃቸውን ኦፖርቹኒቲዎች ማግኘት ትችላላችሁ። መልካም ነው። በስድስተኛ ደረጃ ላይ የምናየው ስለ እንግሊዝኛ ላንጉዌጅ ፕሮፊሸንሲ ነው። ወደ ዩናይትድ ኪንግደም ወይም ደግሞ ወደ እንግሊዝ ሄደን ትምህርታችንን መማር ስናስብ በስኮለርሺፕም ይሁን ወይም በሰልፍ ፈንድድ ፕሮግራሞች ትምህርታችንን ሄደን ለመማር ስናስብ አንደኛው የዩኒቨርሲቲዎቹ ጥያቄ የእንግሊዝኛ ቋንቋ ብቃት አላችሁ ወይ የሚል ነው። በዚህም የነጻ የትምህርት ዕድል ላይ የእንግሊዝኛ ፕሮፊሸንሲ ኤግዛም መውሰድ እንደ ግዴታ ተቀምጧል። ነገር ግን የነጻ የትምህርት ዕድሉን አፕላይ በምናደርግበት ጊዜ የእንግሊዝኛ ብቃት ፈተና ማረጋገጫ እጃችን ላይ ከሌለ ምንም ችግር የለውም፣ አፕላይ ማድረግ እንችላለን። ነገር ግን የመጀመሪያው ኢቫሉዌሽን ካለፍን በኋላና ዲፓርትመንት ወደ መምረጥ በምንገባበት ጊዜ ዲፓርትመንቶቹ ኦልሞስት ሁሉም በሚባል ደረጃ ለኢትዮጵያውያን የእንግሊዝኛ ፕሮፊሸንሲ ኤግዛም ይጠይቃሉ። ስለዚህ ያንን መውሰድ ግዴታና ውዴታ መሆኑን
ማወቅ መቻል አለባችሁ። የእንግሊዝኛ ፕሮፊሸንሲ ኤግዛም በምናነሳበት ጊዜ የዩኬ ዩኒቨርሲቲዎች አይኤልቲኤስ አካዳሚክ ነው የሚወስዱት። ስለዚህ ይህንን ኤግዛም ወስደን ለዩኒቨርሲቲው የሚያስፈልገውን ነጥብ ማምጣት መቻል አለብን። የአይኤልቲኤስ ፕሪፓሬሽን ክላስ ለምትፈልጉ እኛ የፎርዝ ራውንድ ሬጅስትሬሽን እያካሄድን ነው የምንገኘው። እንዲሁም ደግሞ በራሴ ዝግጅት አድርጌያለሁ መፈተን ብቻ ነው የምፈልገውም ለሚል ሰው ኦሃብ ያለምንም ክፍያ ቡክ ያደርግላችኋል። እናንተ ምንም አይነት ሀስል አታደርጉም። ስለዚህ በዚህ የነፃ የትምህርት ዕድል ላይ አፕላይ ማድረግ የሚፈልግ ሰው በቂ ዝግጅት አድርጎ ይህንን ኤግዛም መውሰድ መቻል አለበት። ፈተናውን ወስደን አፕሎድ ለማድረግ ዴድላይኑ ኖቬምበር 30 ነው። ከዛ በፊት ኤግዛሙን በመውሰድ አፕሎድ ማድረግ ይኖርብናል። ስለዚህ በቂ ዝግጅት አድርጋችሁ የእንግሊዝኛ ፕሮፊሸንሲ ኤግዛም ማስገባት ይኖርባችኋል። በሰባተኛ ደረጃ ላይ የምናየው ደግሞ አፕሊኬሽናችንን ምንድን ነው ጠንካራ የሚያደርግልን። ምክንያቱም በጣም ብዙ ሰው አፕላይ ሊያደርግ ይችላል ኢቨን ከኢትዮጵያ እንዲሁም ደግሞ ከሌሎች 5 ሀገሮች። እኛን የተለየ ካንዲዴት ምን ሊያደርገን ይችላል የሚለውን ነው የማያሳያችሁ። በመጀመሪያ በዚህ ሴክሽን ላይ የምናየው ሞቲቬሽን ሌተር ነው። እንግዲህ ሞቲቬሽን ሌተር በሚጻፍበት ጊዜ ብዙዎቻችሁ ጀነሪክ የሆነ ነገር ነው የምትጽፉት፣ ኤቪደንስ አይኖራችሁም። ለምሳሌ I want to study at Manchester because it's a prestigious university ልንል እንችላለን። ይሄ ጀነሪክ የሆነ ምንም ያልተብራራ ነገር ነው። ስለዚህ በደንብ አድርገን ኢላቦሬት ማድረግ ሊኖርብ ይችላል። ለምሳሌ ጥሩ የሆነ አካዳሚክ ወይም ደግሞ ሪሰርች ፋሲሊቲዎች ስላላቸው ከስራ ኤክስፒሪየንሳችን ጋር በማገናኘት ወደፊት ምን ማድረግ እንደምንፈልግ ዩኒቨርሲቲውን ለምን እንደመረጥን ኮንክሪት የሆነና በኤቪደንስ የተደገፉ ነገሮችን ማስቀመጥ ይኖርብናል። ስለዚህ ሞቲቬሽን ሌተራችንን ስንጽፍ ወደፊት ምን ማድረግ አለብን፣ ዩኒቨርሲቲው ለምን ተመረጠ፣ ከኛ ፕሮግራም ጋር ምን ያገናኘዋል፣ ከስራችን ጋር ምን ያገናኘዋል፣ በደንብ አድርገን ኢላቦሬት አድርገን ማስቀመጥ ይኖርብናል። ይሄኛው ነው። ሌላው ደግሞ እንግዲህ ብዙዎቻችን እንግሊዝኛ ፕሮፊሸንሲ ኤግዛም ለመውሰድ እንፈራለን። አፕሊኬሽናችንን ስትሮንግ ለማድረግ በቂ ዝግጅት አድርገን አይኤልቲኤስ ኤግዛም መውሰዱ which is ግዴታችንም ነው። ስለዚህ በቂ ዝግጅት አድርገን ይህንን ኤግዛም መውሰድ ይኖርብናል። ሌላው በሶስተኛ ደረጃ ላይ የምናየው ደግሞ እንግዲህ ቅድም እንደዘረዘርኩት በዩኒቨርሲቲ ኦፍ ማንቸስተር የሚሰጡ በጣም ብዙ ፕሮግራሞች አሉ። በእያንዳንዱ ዲፓርትመንት ስር ደግሞ የተዘረዘሩ which is የትምህርት ክፍሎች አሉ። ስለዚህ አፕላይ ከማድረጋችን በፊት በዚህ የስኮለርሺፕ ፕሮግራም የተዘረዘሩት ዲፓርትመንቶች፣ ፕሮግራሞች ምንድን ናቸው የሚለውን ነገር በጣም በዝርዝር ማየት ያስፈልገናል። ምክንያቱም እኛ አፕላይ ስናደርግ በዚህ ፕሮግራም ላይ የሌለ ፕሮግራም ከሆነ አፕላይ ያደረግነው አንደኛ ጊዜያችንን፣ ገንዘባችንን ወይም ደግሞ ሌሎች ነገሮችን ወይስ እናደርጋለን። ስለዚህ መጀመሪያ እዚህ የነፃ የትምህርት ዕድል ላይ የተዘረዘሩት ምን ዲፓርትመንት ናቸው። ኢቭን ዞ በማንቸስተር ዩኒቨርሲቲ በእንግሊዝኛ የሚሰጡ ብዙ ፕሮግራሞች ቢኖሩም ሁሉም ፕሮግራም ግን በዚህ የነፃ የትምህርት ዕድል ላይ አልተቀመጠም። ስለዚህ እነዚህን ነገሮች መጀመሪያ ቼክ ማድረግ አለብን። በጣም ፎከስ ማድረግ አለባችሁ ብዬ የማስበው ነገር ምንድን ነው፣ የእናንተ ፖቴንሻል ኢምፓክት በኢትዮጵያ ላይ ምንድን ነው የሚመስለው፣ ወይም ደግሞ ትምህርታችሁን ከጨረሳችሁ በኋላ የምታመጡት ኢምፓክት ምንድን ነው የሚለውን ነገር በጣም በዝርዝር ማየት መቻል አለባችሁ። በተለይ ደግሞ ዲፓርትመንት በምትመርጡበት ጊዜ ሪሰርች ማድረግ አለባችሁ። አገሪቷ ላይ ያለው ጋፕ ምንድን ነው፣ እናንተ ያንን ጋፕ እንዴት ትሞሉታላችሁ። ለምሳሌ ፖሊሲ ሜከር ልትሆኑ ይችላላችሁ፣ ወይም ደግሞ የራሳችሁን R&D ሪሰርች ኤንድ ዴቨሎፕመንት ተቋም ሊኖራችሁ ይችላል። ስለዚህ የእናንተ ፖቴንሻል ኢምፓክት በደንብ ተደርጎ መዘርዘር መቻል አለበት። ያንን ነገር ለማድረግ እንደ ቲፕ የምሰጣችሁ ነገር ምንድን ነው፣ ሪሰርች ማድረግ መልመድ አለባችሁ። ለምሳሌ አንድ ሰው በሶፍትዌር ዴቨሎፕመንት ወይም ደግሞ በአይቲ ከሆነ የጨረሰውና መስራት የሚፈልገው አርቲፊሻል ኢንቴሊጀንስ ላይ ከሆነ በምን ሴክተር ነው መስራት የሚፈልገው? በግብርናው ነው፣ በጤናው ነው፣ ወይም ደግሞ በትምህርት ነው፣ ወይስ ደግሞ በሌሎች ነገሮች ላይ የሚለውን ነገር በደንብ በዝርዝር ማየት ያስፈልጋል። ስለዚህ የእናንተን ኢምፓክትም ደግሞ ቬግ በሆነ ነገር ሳይሆን ክሊርሊ በደንብ መጠቀስ መቻል አለበት። ስለዚህ በደንብ አድርጋችሁ ሪሰርች አድርጋችሁ አፕሊኬሽናችሁን አሁን በነገርኳችሁ 4 ነገሮች ላይ በመመርኮዝ ጠንካራ ማድረግ ትችላላችሁ። ስምንተኛውና የመጨረሻው በዚህ ቪዲዮ ላይ ላሳያችሁ የምፈልገው ደግሞ ማስወገድ ያለብን ስህተቶች ምን ናቸው የሚለውን ነው። ሚስቴክ 1 ወይም ደግሞ የመጀመሪያው ስህተታችን ብዙዎቻችን አናነብም። አንድ ሊንክ ካገኘን በኋላ ኤሊጂብል ክራይቴሪያውን፣ መስፈርቱን እኔ አሟላለሁ ወይ፣ መቼ ነው ዴድላይኑ፣ በዛ ውስጥ የተዘረዘሩትን ነገሮች በጣም ቁጭ ብለን አንብበን ነገሩን መረዳት ላይ ብዙ አይደለንም። አዶኖ በተለይ ደግሞ በዚህ ጀኔሬሽን ያለን ወጣቶች ምን እንደሆነ ምክንያቱ ባይታወቅም፣ ስለዚህ ባካችሁ በደንብ ማንበብና ኤሊጂብል ክራይቴሪያውን ማየት እንዳትረሱ። ስለዚህ የመጀመሪያው ሚስቴክ እሱ ነው ብዬ አስባለሁ። ቀጥታ ሊንኩን እንዳገኛችሁ ሄዳችሁ አካውንት ክሬት ማድረግ፣ ከዛ የሚያስፈልገውን ዶክመንት አፕሎድ ማድረግ፣ ኢቭን ዶክመንቱንም አፕሎድ ስናደርግ በቂ ዝግጅት አለማድረግ፣ ጥሩ ሲቪ ወይም ሞቲቬሽን ወይም ደግሞ ዶክመንቱ ስካን ሲደረግ እንደዛው
በደንብ አድርጎ ያለማየት ነገር አለ። ስለዚህ ባካችሁ እንደዚህ አይነት ስህተቶችን ባታደርጉ መልካም ነው። ጊዜ ውሰዱ፣ አንብቡ፣ ተረዱ። ምን ያስፈልጋል፣ ምን ማድረግ አለብኝ፣ ከዚህ በፊት አፕላይ ያደረጉ ተማሪዎች ካሉ እነሱ ምን አደረጉ የሚለው ነገር ኦፕን ሪሶርሶችን በደንብ ስለምናገኝ እነዛ ነገሮች ማንበብ ላይ በጣም ትኩረት ብታደርጉ ሪከመንድ አደርጋለሁ። ሁለተኛው ስህተታችን ደግሞ ብዙ ሰዎች በዚህ የነጻ የትምህርት ዕድል ላይ የሚሰሩት ቮለንተሪ ወርክ ኤክስፒሪየንስን ወይም ደግሞ አንፔይድ የሆኑ ኢንተርንሺፖችን እንደ ወርክ ኤክስፒሪየንስ ያዩታል። ስለዚህ ያ ግን ትክክል አይደለም። 2 ዓመት 2 years ፕሮፌሽናል የሆነ ወርክ ኤክስፒሪየንስ ያስፈልጋችኋል። ምክንያቱም በኢንተርቪው ስቴጅ ላይ ወይም ዶክመንቱን አፕሎድ በምታደርጉበት ጊዜ አንዳንድ ኤቪደንሶችን አቅርቡ ስለምትባሉ እባካችሁ እንደዚህ አይነት ስህተቶችን አትድገሙ። መስፈርቱን በምታሟሉበት ጊዜ አፕላይ ማድረግ ትችላላችሁ። በተለይ ፍሬሽ ግራጁዌት የሆናችሁ ወይም ደግሞ ከተመረቃችሁ 1 ዓመት ከ6 ወር የሆናችሁ አይመከርም እናንተ አፕላይ እንድታደርጉት። ስለዚህ በሌላ ጊዜ መስፈርቱን በምታሟሉበት ጊዜ አፕላይ ስለምታደርጉ ጊዜያችሁን ማባከን እንዳይሆንባችሁ እንደዚህ አይነት ስህተቶች እንዳይሰሩ ወይም እንዳይደገሙ። በሶስተኛ ደረጃ ላይ የምናየው ደግሞ ራይቲንግ ጀነሪክ የሆነ አንሰሮች ነው። እንደዚህ አይነት ነገሮች በእርግጥ የብዙ ተማሪዎች ስህተት ነው። ይኸውላችሁ አንድን ነገር በምትጠየቁበት ጊዜና በምትመልሱበት ጊዜ ኤቪደንስ ያስፈልጋችኋል። ኮንክሪት የሆነ ሪዝኖች ያስፈልጋሉ። ምክንያቱም እናንተ ብቻ አይደለም አፕላይ የምታደርጉት። በጣም ብዙ ሰዎች ቅድም እንደተናገርኩት አፕላይ ያደርጋሉ። ኤሊጀብል የሆኑት ሀገሮች 6 ቢሆኑ በእነዚህ 6 ሀገሮች ውስጥ በጣም ብዙ አፕሊካንቶች ይኖራሉ። ስለዚህ አክሴፕት የመደረግ ቻንሱ ወይም ስኮላርሺፕ የማግኘት ቻንሱ ከፍተኛ ቢሆንም ነገር ግን እኛን የተለየ ካንዲዴት የሚያደርገን ምንድን ነው? ከሌሎች ካንዲዴቶች የተሻለን ሆነን የምንገኘው እንዴት ነው የሚለው ነገር በደንብ አድርጎ አይ ቲንክ ሪሰርች መሰራት መቻል አለበት። ስለዚህ ጀነሪክ የሆነ አንሰሮችን እባካችሁ ብታስወግዱት መልካም ነው። ለምሳሌ ኢትዮጵያን መርዳት ፈልጋለሁ ወይም ደግሞ ማገዝ ፈልጋለሁ ብላችሁ ብትናገሩ ስትጠየቁ which doesn't make sense። ስለዚህ ማድረግ ያለብን ነገር ምንድነው? መጀመሪያ ፕሮብሌሙን አይደንቲፋይ ማድረግ አለብን። ከዛ ያንን ፕሮብሌም ደግሞ እንዴት ነው ሶልቭ የምናደርገው የሚለውን ነገር በደንብ ማየት መቻል አለብን። ስለዚህ በደንብ አድርጎ ኢላቦሬት አድርጎ ማስረዳት ሊኖርባችሁ ይችላል። ስለዚህ ጀነሪክ ከሆኑ ነገሮች በተለይ እንደዚህ አይነት ነገር ነው ብዙ ምንሰራቸው ስህተቶች። ስለዚህ እንደዚህ አይነት ነገሮችን ማውጣት መቻል አለባችሁ። ክሊር የሆነና ግልጽ የሆነ ሮድ ማፕ ያስፈልጋል። ስለዚህ እንደዛ ብታደርጉ መልካም ነው። አይ ሆፕ ቪዲዮውን እንደወደዳችሁት። ሳምንት ደግሞ በሌላ ቪዲዮ መጣለው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ደስ ብሎኛል። የዩቲዩብ ሰብስክሪፕሽናችን እየጨመረ ነው ያለው። እኔም በዛ ተነሳሽነት ቪዲዮዎችን እየሰራሁላችሁ እገኛለሁ። አሁንም ሰብስክራይብ ማድረግ እንዳትረሱ። መልካም ሳምንት ለሁላችሁም። ይህን ቪዲዮ ለብዙ ሰዎች ሼር አድርጉ። አስተያየት፣ ጥያቄ ካላችሁ ደግሞ ከታች አስተያየት መስጫው ላይ አስቀምጡልኝ። ባባይ